ገለቴ ይሄ እንደሚገጥማት ይታወቅ ነበር። ሴት አትሌቶቻችንን የሚያድኑ ወንዶችና ያልተሰማው የገለቴ ቡርቃ ታሪክ። የአትሌት ገለቴ ቡርቃ የቅርብ ወዳጆች መካከል የሆነው ከአትሌቷ ጋር በአንድ ክለብ አብሮ ከመሮጥ ባሻገር በክፉ ደጉ ለረጅም ጊዜ ወዳጅነት እንዳላቸው የገለጸው ወዳጇ ከሰሞኑን በአትሌቷ ዙሪያ ስለተነሳው ጉዳይ አስተያየቱን ሰጥቷል። በሙያዋ የታመነች ብርቱ፣ ጠንካራ፣ ጀግና ብትሆንም ገለቴ በባህሪዋ በጣም ችኩልነት አለባት ይለናል መልእክቱ። ከገለቴ ታሪክ በመነሳት ከሷ ባሻገር በጥቅሉ ለሴት አትሌቶቻችን የጥንቃቄና ወንድማዊ ምክሩን ለግሷል። በንግግሩም እንዲህ ሲል አስነብቧል። በንግግሩም እንዲህ ይላል። ገለቴ ገና ወደ አዲስ አበባ ስትመጣ ጀምሮ አውቃታለሁ። ከአሰላ ይዟት የመጣው ወደ አትሌቲክስ እንድትገባ ያደረጋት ጸጉር አስተካካይ ፍቅረኛዋ ነበረ። 02 ቀበሌ አካባቢ ጸጉር ቤት ከፍቶ ይሰራ የነበረው ይህ ፍቅረኛዋ ለሷ ስኬት ሲል ብዙ ዋጋ ከፍሏል ይላል። ወደ አዲስ አበባ ከመጡ በኋላ ጫማ በሲባጎ እየጠገነ የተቀደደ ካልሲ እየሰፋ አብሮ እየወደቀ እየተነሳ ሰው አደረጋት። ነገር ግን ትንሽ ዝና መምጣት ሲጀምር ልጁን ዓይንህን ላፈር አለችው። 2-3 ጊዜ ሽማግሌ ቢልክላትም አልፈልግም በማለቷ ተለያዩ። የመለያየታቸው ምክንያት ደግሞ በአዲስ አበባ ስቴዲየም ዙሪያ መኪና የሚያለማምዱ ሹፌሮች መካከል አንዱ የሆነውን የአሁኑን ንብረቷን የዘረፈውን ግለሰብ በማፍቀሯ ምክንያት ነው። በወቅቱ የልጁ ስነ ምግባር መጥፎ መሆኑ ቢነገራትም በፍቅር ክንፍ ብላ ስለነበረ ልትሰማ አልቻለችም። ዛሬ ላይ አጀብ ነው ብለው እንደ አዲስ የሚያወሩት አትሌቶችን ጨምሮ የአትሌቲክስ ፌዴሬሽኑ ሰዎች ይህ እንደሚከሰትና ባዶ እጇን እንደምትቀር ያውቁ ነበረ። ይህ የገለቴ ታሪክ ብቻ አይደለም፣ የበርካታ የሀገራችን ሴት አትሌቶች ችግር ነው። ሴት አትሌቶቻችን በብዛት ተመሳሳይ ችግር አለባቸው። ትንሽ ዝናና ብር ሲያገኙ ከመነሻቸው ዋጋ ከፍሎ ለስኬት ያበቃቸው ይተውና የከተማ ወንድ ጋር ፍቅር ይጀምራሉ። ጀግናው አትሌት መሪማ አሸምን ጨምሮ ሌሎችም እንዲህ አይነት የመጭበርበር ድርጊት የተፈጸመባቸው አሉ። ገለቴ የነሱ ጣን የደረሳት። ገለቴ የምትከበር የምታስከብር ጀግና በመሆኗ በዚህ ደረጃ ችግር ላይ ወድቃ ማየት ያሳዝናል። ጠቅላይ ሚኒስተሩ ይፋረዱኝ፣ የኢትዮጵያ ሕዝብ ከጎን ይቁም ብትልም መፍትሄ የለውም። ቀድሞ መጠንቀቅ ነበር እንጂ። ሴት አትሌቶቻችን ቆም ብለው ራሳቸውን ማየት አለባቸው። ካለፉት ልትማር ይገባል። ልክ እንደ ገለቴ ከዜሮ አንስተው ለክብር ያደረሷቸውን ክደው ከሹፌሮቻቸው ከወጣት ወንዶች ጋር የሚቀብጡ ብዙ አትሌቶች አሉ። አሁንም በሰፈራችሁበት ቁና እንዳትሰፈሩ ከገለቴ ተማሩ። ገንዘብና ዝና ሲመጣ የድሮ ፍቅረኛችሁን ትታችሁ በቅቤ ምላስ ተታላችሁ ውድቀታችሁን አታፋጥኑ። ወደ ራሳችሁ ተመልሳችሁ ልክ እንደነ መሰረት ደፋር፣ ጌጤ ዋሜ ከታች ጀምሮ አብሯችሁ የመጣውን የትዳር አጋር በማስቀጠል ስኬታማ እናት መሆን ትችላላችሁ። ዝና አያስክራችሁ። ዶላር መቁጠር ስትጀምሩ ያለፈ ህይወታችሁን አትርሱ ያለው ወዳጇ ነው። በመጨረሻም በእህታችን ላይ ይህን ያደረሰው ሰው ፍትህ አግኝቶ ንብረቷ ተመልሶላት ማየት ምኞቴ ነው ሲል በማህበራዊ ሚዲያ ያስተላለፈውን የቪዲዮ መልእክት ለንባብ እንዲመች አድርጎ በዚህ መልክ ያቀረበልን የኔታ ቲዩብ ነው። ግማሹን ከወሰድክ በቂ ነው፣ ቀሪውን ግማሽ ግን መልስላት። አቶ መለስ ዜናዊ የቀድሞ የኢትዮጵያ ጠቅላይ ሚኒስተር። ጀግናዋ አትሌት ደራርቱ ቱሉ ከቀድሞ ባሏ የፍቺ ውዝግብ ጋር ተያይዞ የቀድሞ ባሏ ንብረቷን በሙሉ ወስዶ ባዷን ያስቀራታል። ደራርቱም ችግር ላይ ወደቀች። ደራርቱ ግን መለስ ዜናዊ ድረስልኝ አላለችም። መለስ ግን ስለ ጉዳዩ ቀድሞ ሰምቶ ስለነበረ ደወለላት። መለስ ነኝ፣ ቢሮ ፈልግሻለሁ፣ አሁኑኑ ነይ አላት። የገጠማትን ችግር በዝርዝር እንድትነግረው ጠየቃት። በጨዋነት የምትታወቀው ደራርቱ ግን ባሌ በደለኝ ብላ መናገር አሳፍሯት ከመናገር ተቆጠበች። ሆኖም መለስ ስለ ጉዳዩ ከሳምንት በፊት እንደሰማና ዝርዝሩን እንድታስረዳው ጠየቃት። የሰማውን እውነት በዝርዝር ደገመችለት። ከዛም ለደራርቱ ባል ተደወለ። መለስ ነኝ፣ ጠቅላይ ሚኒስተር መለስ ዜናዊ። ባሏ በድንጋጤ ስልኩን ጣለው። ስልኩ በድጋሜ ተደወለለት። መለስ ነኝ፣ ተረጋጋ። ከደራርቱ ጋር ስለገባችሁበት ውዝግብ እንድታስረዳኝ ፈልጌ ነው። በሰላም ተወያይታችሁ ብትፈቱት ይሻላል። ዞሮ ዞሮ በፍርድ ቤት 50-50 ስለሆነ የሚደርሳችሁ ግማሹን ብትመልስላት ጥሩ ነው። ቢሮና እፈልግሃለሁ። እንዴት መምጣት እንደምትችል ደግሞ ሰው ልክልሃለሁ። የደራርቱ ባል አረ ሁሉንም ትውሰደው፣ አሁኑኑ መልስላታለሁ። እኔ እኮ ተናድጄ ስለተጣላን ብዬ ነው እንጂ። መለስ ዜናዊ አይ ሙሉ አይሆንም፣ ግማሹ ላንተ ይገባል፣ ግማሹን ግን መልስላት።
ያላንተ ድጋፍ ይህ አልመጣም ነበረ። ለማንኛውም ቢሮናና እንወያይበታለን ተባለ። ያለ አንዲት መኪና ሁሉንም ንብረት መለሰላት። ደራርቱ ቱሉ የመለስ ዜናዊ ቀብር ስነ ስርዓት ላይ ለኢቲቪ የተናገረችው ነበረ። ብዙ ጊዜ በፍቅር ስም፣ ብዙ ጊዜ በዝናና በገንዘብ ሰዎች ብዙ ችግር ውስጥ ይገባሉ። አትሌቶቻችንም ገንዘብና ዝና መጣሽ ትዳር ውስጥ ዘው ብለው የሚገቡት በየዋህነትና ባለማስተዋል ነው። ዞሮ ዞሮ አትሌቶች የባለቤታቸው ወይም የቤተሰቦቻቸው ብቻ አይደሉም፣ የመላው የኢትዮጵያ ሕዝብ የፊት ገጽ ናቸው። ስለዚህ ጉዳታቸው ይጎዳናል። ማንም ገንዘብ አነፍናፊ የዋህነታቸውን ተጠቅሞ ሲበድላቸው እንደ ተራው ሕዝብ በቀላሉ እየተሻሸ የሚታለፍ ጉዳይ ሊሆን አይገባም። ምክንያቱም የሀገር ባለውለታ ስለሆኑ። ገለቴም የፍቅር ህይወቷ ምንም ይሁን ምን የደረሰባትንና በደል ያደረሱባትን ሰዎች ለፍርድ ማቅረብ ተገቢ ነው። አትሌቶቻችን ደግሞ ከገጠራማና የገጠር ከተማዎች በብዛት ስለሚመጡ አትሌቲክስ ፌዴሬሽኑ የስነ ምግባርና የስነ ልቦና ድጋፍ እንዲሁም ቋንቋ ትምህርትን ጨምሮ ሊሰጣቸው ይገባል። የድሬዳዋን ማህበረሰብ ክብር የሚነካ ንግግር ቲክቶክ በተባለ ፕላትፎርም በቀጥታ ስርጭት አሰራጭታለች በሚል ከግንቦት 28 2017 ጀምሮ በህግ ቁጥጥር ስር የነበረችው ጃኒ ገብሩ በቲክቶከር ጓደኞቿ ሽምግልና ይቅርታ ጠይቃ ተፈታች። ሰኞ ዕለት በድሬዳዋ ከተማ አስተዳደር የመጀመሪያ ደረጃ ጊዜ ቀጠሮ ፍርድ ቤት ቀርባ የ7 ቀን ጊዜ ቀጠሮ የተሰጠባት ጃኒ ገብሩ ከዚራ በተባለ ፖሊስ ጣቢያ ታስራ እንደነበረ ተገልጿል። ከቀናት በፊት 4 ቲክቶከሮች ወደ ድሬዳዋ አምርተው የድሬዳዋን የኮሪደር ልማትና የድሬዳዋን ህዝብ መልካም ገጽታ የሚያሳዩ የቲክቶክ ቪዲዮዎች ከድሬዳዋ ፖሊስ ኮሚሽን ጋር ጭምር ሆነው እየቀረጹ ሲለቁ ነበረ። ይህ ማስታወቂያ የጣማቸው የድሬ አመራሮች ተጨማሪ 10 ቲክቶከሮች ወደ ድሬዳዋ እንዲገቡ እንዳደረጉና ቀደም ሲል የተሰራው የድሬን መልካም ገጽታ የሚያሳይ ቪዲዮዎችን እንዲሰሩ አድርገዋቸዋል። ይህን ተከትሎ ኃላፊዎቹ በጃኒ ላይ የያዙትን ክስ እንዲለውጡ እነዚህ ቲክቶከሮች ሽምግልና ገብተው አመራሮቹን እንዳግባቡ የድሬዳዋ ፖሊስ ምንጮች ተናግረዋል። በዚህም መሰረት ጃኒ ክስ ተነስቶላት በምክር ቤት ተገኝታ አባላቱን በሙሉ አቅፋ ሰላምታ በመስጠት ይቅርታ ጠይቃለች። በዚህ ወቅት ቲክቶከሯ በምክር ቤት ውስጥ ባደረገችው ንግግር በታሰርኩበት ወቅት ሽት እየያዙ እየመጡ ነበረ ሲጠይቁኝ የነበረው። ድሬ ልታሰር ሳይሆን ፍቅር ልታሳዩኝ ነው ያመጣችሁኝ በማለት ተናግራለች። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ቻናሌን ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ እጋብዛችኋለሁ። ቪዲዮ ከተመቻችሁ ደግሞ ላይክ እና ሼር እንዲሁም ኮሜንት እያደረጋችሁ ድጋፋችሁን እንድታሳዩኝ በአክብሮት እጠይቃለሁ። ቸር ሰንብቱ።